ሰላም ቤተሰብ፣ ዶሮ እያማራችሁ ማለት ነው። ሽንኩርት ትንሽ ነው ያለኝ፣ ዶሮ የለኝም፣ እንትን አይደለም ያለኝ ትንሽ ነው ለምትሉ ማለት ነው። ዶሮ እያማራችሁ ለምን? እኔ አሁን አሳያችኋለሁ በቀላሉ በትንሽ ነገር ዶሮ ደክደክ አድርጌ አሳያችኋለሁ። ተከታተሉ እሺ፣ የትም እንዳትሄዱ። አያችሁ፣ አታ ዶሮውን አሳያችኋለሁ። ግማሽ ነው እንዴ! ለምን እያማራችሁ ይቀራል? ለአንድ ጊዜ ብቻ ምሳ ከተበላ ይበቃል። ኻላስ ይሄው ዶሮ፣ ግማሽ ዶሮ ማለት ነው። በቀደምታ ግማሹን ሰርቼው ነበር፣ ዛሬ ደግሞ ግማሽ። ይሄው በርበሬ ጨምር። እኔ ትንሽ በርበሬ የሚጨምር ልጄ በርበሬ ብዙ እንዳያቃጥላት እሷ ናት ዶሮ ስሪልኝ አለችኝ። ለዛ ነው እኛም በሷ ስበብ እንበላለና በጣም ነው የምትወደው ዶሮ። እንደ ድሮ እንደ ቤተሰቦቻችን ብልቱ ለአዜም 12 ይውጣ 11 ስትሉ ዶሮ እያማራችሁ ነው የምትቀሩት። ምን ሆናችሁ ነው? ይሄው የወላች ዶሮ ገነጣጠልኩት። ግማሽ ናት እቺ ዶሮ ማለት ነው ገነጣጠልኩት። አያችሁ ጋይስ፣ ዶሮውን ስታጥቡ በተለይ አረብ ሀገር ከሆናችሁ በጣም ዶሮ ስለሚሸት በደንብ አድርጋችሁ በዚህ በሌሞን እና በዱቄት አድርጋችሁ ትዘፈዝፉታላችሁ ማለት ነው። ይሄው ዘፍዘፍ ስታደርጉት በዱቄት እና በሌሞን ንጹህ ነው የሚሆነው። ትንሽ ብትሆን በደንብ መታጠብ አለበት። ይሄው አያችሁ ቁሌቱ አሁን የጀመርኩት ላይ ያያችሁት። እኔ ቅመም የምጠቀመው ኮረሪማና ከሙን ነው። ድንብላል ነው፣ ድንብላል አይደለም። እኔ እንጃ ግን ከሙን ነው የሚሉት። እንደገና ደግሞ ምንድን ነው ሌላ ነጭ ሽንኩርትም እጠቀማለሁ። ሽንኩርት በደንብ ነው የምጠቀመው። ዶሮ እያመራችሁ አትቅሩ። ቅቤ ራሱ አሁን እኔ የለኝም፣ ግን እንዴት እንደሚጣፍጥ ልነግራችሁ አልችልም። ሽንኩርት በጣም ነው የሚያጣፍጠው ለወጥ ማለት ነው። ሌላችሁ ደግሞ ማሳያችሁ ሌላ አምባሻ ማለት ነው። የቡና ቁርስ ቀለል አድርጋችሁ ለመስራት ምንድን ነው የተጠቀምኩት? ስኳር፣ ለበን ምንድን ነው እርጎ፣ እቺ እንትኗ ማለት ነው የተጠቀምኩት። እርጎውንና ስኳሩን እና ትንሽ ጨው ያለው ያላችሁ ዱቄቱ ላይ የተጠቀምኩት ማለት ነው። እርሾ፣ ትንሽ የእርሾ አንድና እንትን መላይ እርሾ፣ እንትን ወተት ፓውደሩ የለም አህልብ ኒዶ እና ትንሽ ዘይት ነው የተጠቀምኩት። ይኸውላችሁ ዘይት ጨመርኩ። አሁን እኔ ከላይ በርበሬውን ካቁላላው በኋላ ነው እንትን ሙትት ካለ በኋላ ነው ዘይት የምጨምረው ማለት ነው። ይሄው አውጥቼ ጨረስኩኝ። በጣም እንትን አትዋፍሩት ላላ ትንሽ ቆንጆ ሆነ እንዲቦካ ማለት ነው። ግን ዱቄት እኔ ቡኒውንና ነጩን ዱቄት ነው ያደረኩት ቀላቅዬ ማለት ነው። ይኸውላችሁ ትክትክ ብሎ ማለት ነው። ይኸው ለባልና ለሚስት ለአንድ ልጅ ላለው አይበቃም?
በደንብ ነው የሚበቃው። አያችሁት? በኋላ ደግሞ እንቁላሉ ምናምን አስገብቼ አሳያቸዋለሁ። ይኸው ጨረስኩኝ። ይኸው እንዴት እንደሚያምር ትንሽም ሆኖ እንትን ማለት ይቻላል፣ ዶሮ መስራት ይቻላል። ገባችሁ? ለምሳ ብቻ ማለት ነው። እና ይሄን ይመስላል። ሊበላ ነው። እኔ ትንሽ ወፈር ሲል ነው ደስ የሚለኝ። በቃ እሺ፣ ቻው፣ ሰላማችሁ ይብዛ።